ደሃ ሲሰራ እንጂ ሲያፈቅር አያምርበትም። አብዱ ወይ ሲስቷ መፍቻ አቀብለኝ። ሃዬ አፍጥነው። እንኪ ያዡ አምጣው። ሂ አንተ መኪናን እስካሁን አልጨረስክም እንዴ? እየጨረስኩልህ እኮ ነው። ትንሽ ነው ቀረኝ። ጨርሳለሁ። አልጨረስኩም ምናምን ትላለህ እንዴ? መኪናን ከሰጠሁ እኮ 1 ሳምንት ሆነዋል። አሁን 5 ደቂቃ ብቻ ነው የምሰጥህ። ቶሎ ጨርስ። አይ እጨርስልሃለሁ። በቃ አትናደድ። ድሮም እኮ ድሃ ክብር አይወድለትም። እኔን የሚገርመኝ እኮ በየሳምንቱ ያጋጨ የመጣ በየሳምንቱ ጩኸቱ ነው። ደግሞ እኔ የሚገርመኝ ያለ አቅሙ የሚወጣጠረው ነገር ነው። አሁን ሳይሰማን ሊጨርስለት። ሃዬ ወይኔ አድናን፣ በዚህ ልክ ነው የደፈርከኝ ማለት ነው? ግን ምን ብሏት ነው እንዲምስቅላት? ዝም በል፣ ዋጋውን ሰጠዋለሁ። ስማ ናውጣ እባክህ ውጣ። አረ በእናትሽ ሲስተሯ ስራውን ልስራበት። አረ በእናትህ ና፣ እኔ ርቦኛል። ዋጋ ገዝተና ምሳ እንብላ። እሺ በቃ ካልሽ። አይ ወንድሜ ምስኪን እኮ ነህ። ምንድነው? ምን ፈልጋችሁ ነው? የነገርኩህን አልሰማም አልከኛ? አንተ ቆሻሻ፣ ከልጅቷ ተቀም ምን ትሰራለህ? ስለምን ልጅ ነው የምታወራው አንተ? ትሰማለህ? ደሃ ሲሰራ እንጂ ሲያፈቅር አያምርበትም። አንተ ያማል እንዴ? ስለምን ፍቅር ነው የምታወራው? ዞር በል ከመንገዴ። ዳጊ ወንድምሽ እየመጡ ነው። ምን? ወንድሜ አንተ ማን ስለሆንክ ነው ወንድሜን የመታከው? ወንድምሽ ቢሆን ምን ልታመጪ? ትሰማለህ? ከቅድሙ ዝም ያልኩ ስራዬን አክብሬ ነው። አሁን ግን በወንድሜ ስለመጣ አንቺ